በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 27 ቀን ክብር ለአባቶቻችን ይገባል። ጣሊያን ወደ ሀገራችን የገባው ለቅኝ ግዛት ብቻ አልነበረም። ተዋሕዶን ለማጋፋት ብሎም ለማጥፋት እንጂ። ከነ ቴዎድሮስ ፓኤዝ 1596 ዓ.ም ጀምሮ ሮም ለኢትዮጵያና ለተዋሕዶ መግለጫ ጠላቶች ሆነው 400 ዓመታት አሳልፈዋል። በግላጭ ጠላቶች ሆነው 400 ዓመታትን አሳልፈዋል። ሮማውያን የደብረ ሊባኖስ የዋልድባ መነኮሳትን ጨምሮ ብዙ ካህናትን ምዕመናንን ጨፍጭፈዋል። ቁጥሩን በውል መናገር ቢከብድም ብዙ ገዳማትን አድባራትን አቃጥለዋል፣ አፍርሰዋል። ለምሳሌ በወልቃይት አካባቢ በጊዜው በ1930 ዓመተ ምህረት በአንድ አካባቢ ብቻ 5 አድባራትን አቃጥለው 55 ምዕመናንን ገድለዋል። ከዚያም የሚከፋ ግፍና መከራ በአራቱም የሀገሪቱ ክፍሎች ፈጽመዋል። አባቶቻችን ግን በጸሎትም በቆራጥ ትግልም ለ5 ወይም ለ6 ዓመታት ደማቸው ፈሶ እንሆ ሀገርን ከነድንበሩ፣ ሰንደቅ ዓላማን ከነክብሩ፣ ሃይማኖትን ከነምግባሩ አስረከቡን። እኛ ግን አባቶቻችን ሊጠጡት ያንገፈገፋቸውን ባርነት በስልጣኔ ሰበብ ተጋት ነው። እነርሱም ሮማውያን ደስ አላቸው። የአበው አጥንት ግን ያዝናል። ያለ ዋጋ የተገኘ የሚገኝ አንዳች ነፃነት በምድር የለም። ሮማውያን በ5 ዓመታቱ ወረራ ብዙ ግፎችም ፈጽመዋል። ከዚህም መካከል 1 ሚሊዮን ኢትዮጵያውያንን፣ 14 ሚሊዮን እንስሳትን፣ 524,000 ቤቶችን፣ ከ2,000 እስከ 5,000 አድባራትና ገዳማትን አውድመዋል። እርግጠኛ ነኝ ዛሬ አባቶቻችን ከሞት ቢነሱ ጦርነቱ ከፋሽስት ጋር ሳይሆን በኢትዮጵያዊነት ካባ ከሚነግደው ትውልድ ጋር መሆኑ አይቀርም። በጣም ያዘንኩት ለበዓሉ ዛሬ ሚያዝያ 27 የመንግስት መስሪያ ቤቶች ተዘግተዋል። ነገር ግን ፖለቲከኛው፣ አስተማሪው፣ ነዋሪው በሙሉ ዘንግቶታል። እኔ የምለው እስከ መቼ ነው ግን እንደዚህ የምንሆነው? እንዲህ የምንደነዝዘው? አባቶቻችን ረስተንስ እንዴት ነው የምንሆነው? ምንኛስ ነው እኛ ኢትዮጵያውያን የምንሰኘው? የአበው አጥንት እንደሚወቅሰን እንደሚካሰሰን አታውቁምን? አቡነ ጴጥሮስ ቢሰሙ አያዝኑብንምን? እስቲ እግዚአብሔር ማስተዋሉን ያድለን። የአባቶቻችን ነፍስ በገነት ያኖረልን። ክብር ለአባቶቻችን። ሚያዝያ 27 የአባት አርበኞች ቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።